እንደ አይልትስ፣ ቶፍል እና ዶሊንጎ አይነት ዓለም አቀፍ የእንግሊዝኛ ብቃት ማረጋገጫ ፈተናዎችን በምንወስድበት ጊዜ እንግሊሽ ስፒኪንግ ስኪል ስንፈተን በተለየ ከሁሉም አስቀድመው የሚያዩብን ፎኒም አኪዩሬሲ ወይም እያንዳንዱን የእንግሊዝኛ ድምፅ እንዴት በትክክል አውጥተን ፕሮናውንስ እንደምናደርግ ማየት ነው። ስለዚህ መጀመሪያ ላይ እነዚህን ነገሮች በትክክል ካልተረዳንና የእንግሊዝኛ ድምፆችን በትክክል መናገር ካልቻልን ወደ ቀጣዩ ፈተና ላያሳልፉን ሁሉ ይችላሉ። ፎኒም አኪዩሬሲ ማለት የእንግሊዝኛ ድምፆችን በትክክል ለይቶ መናገር መቻል። እስኪ ለምሳሌ በእነዚህ ቃላት ውስጥ ያሉትን ቫውል ድምፆች በትክክል አንብቡልኝ። የመጀመሪያዎቹ ጥንድ ቃላት ዌት እና ዌይት፣ ኤ እና ኤይ ድምፅ፣ አንድ ነጠላ ቫውል ድምፅና ጥምር ቫውል ድምፆች በአንድ ላይ። ሁለተኛው ጌት እና ጌይት፣ ኤ እና ኤይ። ሶስተኛው ላይ ሌት እና ሌይት። ስለዚህ እነዚህን ቃላት በትክክለኛ የቫውል ድምፃቸው በትክክል ባላልን ቁጥር ለእኛ ስህተት የማይመስለን ግን ፈታኞቻችን የእነዚህን ሁለት ቫውል ድምፆች ልዩነት ባለመረዳታችን ምክንያት በቀላሉ ከፈተና ሊጥሉን ይችላሉ ማለት ነው። ስለዚህ እነዚህን ለይተን መማርና ስንናገርም ለይተን በትክክለኛ የቫውል ድምፃቸው መናገር መጀመር የመጀመሪያው የእንግሊዝኛ ችሎታ ነው።